ይታደጋል። መጽሐፉ እንደምናገር እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ብሰማ በሩንም ብከፍትልኝ ወደ እርሱ ይገባል፣ ከእርሱም ጋር እራት እበላል ያለው ኢየሱስ ሊመጣ በደጅ ነው። ምናልባት ይህንን ድምፅ በተደጋጋሚ ሰምተ ሊሆን ይችላል። እስከ ዛሬ ድረስ ብዙዎቻችሁ ሰምታችሁ ሊሆን ይችላል። የእግዚአብሔር ቃል ሁሌም አዲስ ነው። መጽሐፍ እንደምናገር ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እንደሚል በምድራዊ ነገር ብዙ ጊዜ እየሮጠን እየተቅበዘበዝን ደፋ ቀና እያለን ቀንና ሌሊት እየሰረን ነገር ግን የኢየሱስ መምጫን የረሳንበት ጊዜ መቼ ነው ከተባለ ዛሬ ነው። የሰው ልጅ በምድር ላይ የሚኖርበት ዕድሜ ጥቂት ጊዜ ምናልባት በዛ ከተባለ 70-80 ዓመት ከኖራ በኋላ ይሄዳል፣ ወደ አምላኩ ይገባል። ለማንኛውም ሰው ሞት አለበት። ኢየሱስን ያመነም ያላመነም ስጋዊ ሞት ይሞታል፣ ይሄዳል። መጽሐፍ እንደምናገር አፈር ነህና ወደ አፈር ትመለሳለህ ያለው ቃል በእያንዳንዳችን ላይ ይፈጸማል፣ ይሆናል። የማይቀር ሐቅ ነው። ዛሬ በተለያዩ ድካም ውስጥ ያላችሁ፣ በተለያዩ ሱስ ውስጥ ያላችሁ ዛሬም ኢየሱስ ይወዳችኋል። ኢየሱስ የሞተበት ዓላማ በአዳምና በሔዋን ምክንያት በመጀመሪያው አዳም ለጠፋው ዓለም ለየትኛውም በሽታ መድኃኒት አለው፣ ለየትኛውም ነገር የሆነ ማስታገሻ አለው። ነገር ግን ምንም አይነት ማስታገሻም ይሁን ምንም አይነት መፍትሄ የሌለበት በሽታ ቢኖር ኃጢአት ይባል። ሰው ሁሉ ኃጢአት ውስጥ ስለገባ ሰውና እግዚአብሔር የሚታረቅበት መንገድ ስለሌለ አንድ መንገድ አበጀ እግዚአብሔር አምላክ። ምክንያቱም አዳምና ሔዋን በሰሩት ኃጢአት ምክንያት እግዚአብሔር ካስቀመጠበት ከክብሩ ዙፋን ከኤደን ገነት ወጥተዋል። ሁለተኛ እንዳይመለሱ የሚገለባበት ክሩቤል አስቀመጠ ይላል ዘፍጥረት መጽሐፍ ላይ። ምክንያቱም የሰው ውድቀት የተጀመረበት ዘፍጥረት ምዕራፍ 3 ላይ እግዚአብሔር የሰጠውን ሐሳብና እግዚአብሔር ያስቀመጠውን ትእዛዛትንና ሕግጋትን ጥሰው በመሄዳቸው እግዚአብሔር ተቆጣ፣ ተናደደ። ሰውን በመፍጠሬ ተጸጽቻለሁ፣ ልክ አልሰራውም አለ እግዚአብሔር። በዚህ አንግል እግዚአብሔር ሰውን በመልኩና በምሳሌው ስለፈጠረ ብቻ እንደገና አዘነለት። እግዚአብሔር በአመሻሽ አካባቢ መጣና በኤደን ገነት ውስጥ አዳም ብሎ ሲጠራው አዳም ተደብቋል። ምክንያቱም የሰራበት ህፍረት፣ የሰራበት ኃጢአት፣ የወደቀበት ድካም ምንም አይነት ጥሩ ነገር ሰርቶ መመለስ የማይችልበት ነገር ነበረ። በብዙ ውድቀት ውስጥ የነበረውን አዳም እግዚአብሔር በራሱ አምሳል እሱን የሚመስለው አድርጎ ስለሰራ ሁሉንም ነገር ከስድስተኛው ቀን በፊት ሰርተው ከጨረሰ በኋላ ሁሉንም ነገር ካዘጋጃ በኋላ የሰውን ልጅ ሰራ። ምክንያቱም ምንድነው ካላችሁ ሰውን ልጅ ሲፈጥር እግዚአብሔር ሁሉን ነገር ሰርተው ከጨረሰ በኋላ ነው። ምክንያቱም ምንድነው ብላችሁ ከጠየቃችሁ መጽሐፍ እንደምናገር ሰውን እንደ መልካችን እንደ ምሳሌያችን እንፍጠርለት ብሎ ተናገረ። ያም ማለት እግዚአብሔር ሰው ልጅን ሲፈጥር እንደ እንስሳ እንደ እንጨት እኛ እንደምንጠቀማቸው ነገሮች ሁን ብሎ አይደለም የፈጠረው። ከመሬት አበጀና ከአፈር አበጀ፣ ከጭቃ ሰራና እስትንፋሱን እፍ አለበት። ይህንን እግዚአብሔር ካስቀመጠበት ከክብሩ ዙፋን አዳምና ሔዋን ወደቁ። ምክንያቱም እግዚአብሔር ያስቀመጠውን ሕግ ጥሰዋልና። ስለዚህ ለዚህ ጉዳይ እግዚአብሔር ተጸጸተ፣ በጣም አዘነለት። ይህንን ድምፅ የምትሰሙ አንድ ነገር ሊያወራችሁ መጥቻለሁ። ምናልባት ከብዙ ሰዎች ሰምታችሁ ሊሆን ይችላል። የእግዚአብሔር ቃል ግን እንደዚህ ይላል፣ የእግዚአብሔር ምሕረት ዛሬም አዲስ ነውና ይላል። የእግዚአብሔር ደም ዛሬም ትኩስ ነው። የኢየሱስ ደም ዛሬም ትኩስ ነው። ከየትኛውም ድካም ከየትኛውም ኃጢአት እንደገና የማንጻት ኃይል አለው፣ ጉልበት አለው። ስለዚህ አዳምና ሔዋን በብዙ ጥፋት ውስጥ ከገቡ በኋላ እግዚአብሔር አዘነለት፣ በብዙም ራረላቸው። የቁርበትን ልብስ አለበሳቸው። በቅጠል ሲቸገሩ ስለነበሩ ቁርበትን አለበሳቸውና እንደገና እንዲቆሙ በእግዚአብሔር ፊት እንዲቆሙ ኃይል ሰጣቸው። ይህም አልበቃቸውም። እንደገና ደግሞ እግዚአብሔር አንድ መፍትሄ ማምጣት ግዴታ በራሳቸው እጅ በኃጢአት ውስጥ ለገባው ኃጢአት ኢየሱስ ክርስቶስን ወደ ምድር ላከው። ምክንያቱም መጽሐፍ እንደምናገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ
ነበር፣ ቃልም እግዚአብሔር ነበረ እንደምል በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ስታጠኑ እንደዚህ የሚል ቃል አለ። ቃልም አለ ሥጋ ሆነ እውነትንና ጸጋን ተሞልቶ በእኛ ውስጥ አደረ ያለው ቃልም ሥጋ ሆነ የተባለው ሰው ልጅ እግዚአብሔር አምላክ ትልቅ ሆኖ ከመጣ መቀበል ስለማይችል የግድ ኢየሱስ ክርስቶስ ሥጋ ለብሶ መምጣት አለበት የግዴታ። ምክንያቱም ያኔ የነበሩ ሰዎች ምክንያታቸውን የሚያውቁበት ትልቅ የሆነ ምክንያት ነበራቸውና፣ ስለዚህ እግዚአብሔር አምላክ ሆኖ ኢየሱስ አምላክ ሆኖ ክብሩን አዋርደው እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲወዷል እንደምል የሱን ፍቅር ለመግለጥ አንድያ ልጁን ሰጠው። ተጠባባቂ የለውም፣ ተጠባባቂ አልነበረው። አንድ ልጅ ነው የነበረው። ኢየሱስ ለአባቱ አንድ ነው። ምንም አይነት ተጠባባቂ አልነበረው። ስለዚህ ኢየሱስን በመስጣቱ እኛን ለኛ ያለውን ፍቅር ያሳያል። ወገኔ ልትደክም ትችላለህ። ኃጢአት ውስጥ ልትገባ ትችላለህ። ብዙ ድካም አለብን። ሰዎች በብዙ እናጠፋለን። ኃጢአት አለብን። አዎ እናውቃለን። እግዚአብሔርም ብሎታልና ሰው በኃይሉ አይበረታም እንደሚል መጽሐፍ ድካም አለብን። ዛሬም እግዚአብሔር አይወደኝም አይቀበለኝም ብለህ ምናልባት ስጋት ውስጥ ያለ ወንድም፣ ስጋት ውስጥ ያለሽ እህት፣ ኢየሱስ ዛሬም ይወድሃል። ኢየሱስ ዛሬም ይወድሻል። ኢየሱስ ዛሬም ወደ ራሱ ይጠራሃል፣ ይጠራችኋል። ምናልባት በተደጋጋሚ ስለሰማህ ልትሰለች ይሆናል። ነገር ግን ይህንን ቃል ሰው የማያወራበት ቀን ይመጣል። ቀን ሳለ የላከኝን ሥራ ልሰራ ይገባኛል፣ ማንም ልሰራ የማይችልበት ሌሊት ትመጣለችና እንዳለ እኔ በዓለም ሳለሁ የዓለም ብርሃን ነኝ ብሎ ከዚህ በኋላ ምናልባት እንደዚህ በአደባባይ ቆሞ የሚሰብክ ሰው ላይመጣ ይችላል። ከዚህ በኋላ የሚጥ ዘመን ሊመጣ ይችላል። ይመጣል ይችላል አልልም፣ ይመጣል። አንድ ቀን ያኔ የሰማሁትን ቃል ያኔ ብዙዎች ያወሩትን የኢየሱስን ቃል ብሰማ ኖሮ ብለህ ቁጭት ውስጥ የምትገባበት አንድ ቀን የምታስብበት ቀን አለ። ስለዚህ ዛሬ አንድ ነገር ልንገራችሁ። ዛሬ ወቅቶች ጊዜን ያልጠበቀው ለምን ይመስላል? ብዙ ችግር የበዛበት ለምን ይመስላል? ሰው ከሰው ጋር የሚጋጨው ለምን ይመስላል? የሰው ባህሪይ ነው ብለህ ነው አይደለም የቆምከው። ነገር ግን ያሳለፍናቸው 2-3 ዓመታትን አስበው። መሬት ከየትኛው ዘመን ጀምሮ ነው የተንሸራተተው? መሬት እኮ የእግዚአብሔር ቃል ነች። በእግዚአብሔር ቃል የተሰረች ነች። መሬት ከመቼ ጀምሮ ነው ሰዎችን የዋጠችው? ቤትን የዋጠችው መቼ ነው የዋጠችው? አንድ ነገር ልንገርህ፣ የዘመኑ መጨረሻ ደርሷል። በየቦታው ደም የሚፈሰው ለምን ይመስልሃል? ሰው ከሰው ጋር የሚገዳደለው፣ ሰው በክፋት ውስጥ የሚታየው፣ ወንድሙን ለሞት አሳልፎ የሚሰጠው ለምን ይመስልሃል? የዘመን መጨረሻ ቀርቧል። ወንድሜ ንቃ፣ የማንቂያ ደወል እየተደወለ ነው። ከዚህ በኋላ ላንሰብክ እንችላለን። ብዙ ለመስማት የምትቸገርበት፣ ይህንን ድምፅ ለመስማት የምትናፍቅበት ዘመን ቅርብ ነው፣ ቅርብ ነው። ስለዚህ አንድ ነገር ስሙኝ። ኢየሱስ ወደ ምድር የመጣበት ምክንያት ለሃይማኖት አይደለም። ኦርቶዶክስ ልትሆን ትችላለህ፣ ሙስሊም ልትሆን ትችላለህ፣ ጴንጤ ልትሆን ትችላለህ፣ ካቶሊክ ልትሆን ትችላለህ፣ ሐዋርያት ልትሆን ትችላለህ። ሃይማኖት እየሰበኳችሁ አይደለም። ሃይማኖት ጀበናም ሃይማኖት ነው፣ እንጨትም ሃይማኖት ነው። በየቀኑ ቀን ቆጥረ የምትይዛቸው እያንዳንዱ ነገር ምድራዊ ነገሮች ናቸው። እግዚአብሔርን በስራ አስደስታለሁ ካልክ በስራ አታስደስተው። ለምን እንደሆነ ታውቃለህ? መጽሐፍ እንደምናገር ኤፌሶን ምዕራፍ 2 ላይ እንደዚህ የሚል ቃል አለ። እናንተ አለ በስራው አይደለም የዳናችሁት በጸጋው ድናችኋልና ማንም እንዳይመካ ከስራ አይደለም ይላል። የከፈልበት ዋጋ የለውም ቀን ለመዋል። እናንተ ያውላችሁ የሆነ ነገር የሰጣንበት ነገር የለውም። ፀሐይ እንዳያቃጥለን እንዳይገለን የሆነ የከፈልነው ያሳዝነው ቀብድ የለንም። እግዚአብሔር ግን በምሕረቱ አቁሙናል። ስለዚህ አንድ ነገር ልነግራችሁ እፈልጋለሁ። ይህ ዘመን ምናልባት ከዚህ በኋላ የእግዚአብሔርን ቃል ሁሉ ይናገራል ብለህ አትጠብቅ። ከዚህ በኋላ ምናልባት አሁን ዛሬ ይህንን ድምፅ እየሰማችሁ ጎዳና ሞላችሁ፣ ሱቅ ውስጥ ሆናችሁ፣ ቤት ሆናችሁ ይህንን ድምፅ እየሰማችሁ አላችሁ። አንድ ነገር ልነግራችሁ ይፈልጋለሁ። ዛሬ የመዳን ቀን ነው። ዛሬ የመዳን ቀናችሁ። ምናልባት ንስሐ ልትገቡ የምትፈልጉ፣ እኔ በብዙ ሱስ ውስጥ ገብቻለሁ፣ በዝሙት ወድቃለሁ፣ ሳላውቀው
ሥጋዬ አገፋፍቶኝ ተሳስቻለሁ፣ ወድቄአለሁ። ዛሬ ግን ልነሳ ይፈልጋለሁ። ክርስቶስ ኢየሱስን እንደ አዲስ መቀበል ይፈልጋለሁ የሚል ካለ ኢየሱስን ተቀበሉ ስንላችሁ በጣም በነፃ ተቀበሉ ስንላችሁ ርካሽ ስለሆነ አይደለም። መክፈል አትችልም። ልንገርህ፣ ኢየሱስን በነፃ ተቀበል ስንላችሁ ርካሽ በጣም የተዋረደ ስለሆነ አይደለም። ያንተ ዶላርና ያንተ ፎቅ፣ ያንተ ሱቅ፣ ያንተ ቤት ኢየሱስ የከፈለውን ዋጋ መክፈል ስለማይችል ነው። ስለዚህ አንድ ድምፅ አሰማችኋለሁ። የመዳን ቀናችሁ ዛሬ ነው። የደከማችሁ ከቤተ ክርስቲያን ውስጥ የወጣችሁ በድካም ምናልባት ከቤተ ክርስቲያን ጋር ተጣልታችሁ ወደ ሱስ ውስጥ የገባችሁ ብዙዎች ስለምትኖሩ ነው። ምናልባት ከጓደኞቻችሁ ጋር ተጣልታችሁ የወደቃችሁ አንድ ድምፅ አሰማችኋለሁ። ኢየሱስ ዛሬም ይወዳችኋል። ኢየሱስ ዛሬም ይጠራችኋል። በየትኛውም ድካም ውስጥ ልትኖሩ ትችላላችሁ። ኢየሱስ ዛሬም ይወዳችኋል። ኢየሱስ ዛሬም ይራራላችኋል። ኢየሱስ ዛሬም ይቅር ባይ ነው። እግዚአብሔር ዛሬም ልጁን ኢየሱስ ክርስቶስን በመስጣት እናንተን ሊቀበላችሁ እጁን ዘርግተው ጠብቀዋል። አሁንም የኢየሱስ ደም ትኩስ ነው። የኢየሱስ ደም ትኩስ ነው። ዛሬም እንደዚህ እያልኳችሁ ነው። ከዚህ በኋላ ምናልባት እየጨፈረን እየሮጠን የምንሄድበት አይደለም። እግዚአብሔር ዛሬም ይጠራችኋል።